በተወደደበት ሰዓት እንደዚህ መሆን በጣም አስቸጋሪ ነው ማለት ነው። ውድ ተመልካቾቼ እንግዲህ እንደምትመለከቱት በጣም ነው የሚያሳዝነው። እንኳን አሁን ሰዓት ላይ ያኔ በዚህ ኑሮ ውድነት በጣም ነው እንደዚህ ያለ ነገር ተጨምሮ በጣም ነው የሚያሳዝነው ማለት ነው። ውድ ተመልካቾቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናቸው? ከኔ ያለው ሁሉ ሰላም አለ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ አጠር አድርጌ ያኔ እንደምክርም እናንተም ደግሞ እንደማስተማር ምጀላችሁ መጥቻለሁ ማለት ነው። ውድ ተመልካቾቼ እናንተም ቪዲዮውን ላይክ በማድረግ ጀምሩልኝ፣ እንዲሁም ሼር ያደርጋችሁ አበረታቱኝ ማለት ነው። ውድ ተመልካቾቼ እንግዲህ እንደምትመለከቱት ያኔ በአሁን ሰዓት ላይ በጣም ከባድ ነው። አንድ ነገር መቼም ለማቋቋም ያኔ እንኳን ቤት የመሰለ ነገር አለ መስራት ያኔ እንግዲህ ታውቁታላችሁ ማለት ነው። እናንተም አንድ ቤት ለመስራት ከስንት እስከ ስንት ብር እንደሚያስፈልግ እናንተም ታውቁታላችሁ ማለት ነው። ውድ ተመልካቾቼ እንግዲህ ይሄንን ቤት እንደምትመለከቱት እንደምታዩት ያኔ የወደቀ ቤት ነው ያኔ ያለቀለት ነው። በነገራችን ላይ ግን ጠርብና ከላይ ቆርቆሮ ከተደረገ አንድ ቤት አንድ ስቴፕ አለቀለት ከሚባለው ነው። ቦታውን ከመግዛቱ አልፎ ያኔ ቆርቆሮ እና እንትን ተቆመ ያኔ ግድግዳው ተቆመ አንድ ቤት አለቀለት ነው የሚባለው ማለት ነው። መረግም ያኔ ሻራ ተደርጎ የሚገባበት ደረጃ ላይ ደርሶ ነበር። ግን አሁን እንደምትመለከቱት እውትና አሁን እኔ የምልላችሁ ነበር አሁን የፈለኩት ያኔ ሰው ካላችሁ ያኔ አሁን ሰዓት ላይ ግዴታ ነው ያኔ ብርም ኑሮ ሰው ካለ አስቸጋሪ ነው በነገራችን ላይ። ግን ደግሞ እናንተም ደግሞ ልብ ግዙ። የምገዙትም ሆነኛ ቦታ ላይ ይሁን ሆነኛ ቦታም ደግሞ ሆኖ ያኔ ቼክ የሚያደርግላችሁ ሰው ይላል። ግዴታ መሰራቱ መገዛቱ አይደለም። በነገራችን ላይ ይሄ እርግጠኛ ነኝ አንድ እህታችን ቤት ነው እንደምትመለከቱት። እርግጠኛ ነኝ ይሄ ማዳም ቅመም ማለት ነው። ያኔ ይሄን አክል ነው ብዬ መናገርም አልፈልግም። ግን ደግሞ ለእናንተም ትምህርት እንዲሆናችሁ ነው። አልሆነ ቦታ ላይ ብራችሁን ጥላችሁ ይሄ ብር ከየት ነው የሚመጣው? አሁን ሰዓት ላይ ደግሞ ያኔ ትንሽ ብር አይደለም ያኔ እየገዛ ያለው ማለት ነው። ውድ ተመልካቾች እናንተ ታውቁታላችሁ ከሚሊዮን በታይ ነው። ያኔ 500 400 ሺህ ምናምን ነው አሁን ላይ ያለው እንኳን ቦታ ተገኘ ተብሎ ማለት ነው። ውድ ተመልካቾች በዛ ላይ ቤት ተሰርቶበት አሳቡት እንግዲህ ቆርቆሮ ማገር ተገዝቶበት በጣም የከበደ ነው ማለት ነው ደረጃ። ውድ ተመልካቾች እና በዚህ አያያዝ ላይ ያኔ ይከፋል። ኑሮውን በከፋበት ሰዓት እናንተም ደግሞ ገንዘባችሁን የምታረጉበት ወቁ። ያኔ ዝም ብላችሁ ቤት መስራት አይደለም፣ ያኔ ዝም ብላችሁ ቤት መግዛት አይደለም፣ ያኔ የምትገዙትንም ሞት ያኔ የምትሰሩበትንም ማወቁት ማለት ነው። ውድ ተመልካቾች እንግዲህ እንደምታዩት አሁን ይሄ ቤት ዝም ብሎ በቀላል አይደለም የወደቀው። እንደምታዩት ያኔ 40 ቅጠል ይሆናል በነገራችን ላይ ማለት ነው። ግን የወደቀበት ሁኔታ አውት ያኔ ጠርቦ ሁላ አዲስ ነው፣ አዲስ ስሪት ነው። ያኔ ገፍቶ የተጣለ ነገር አይደለም። ይሄ ምንድነው የውሃ ልክ አልታሰረም። ያኔ ከመታሰሩም ውጭ ደግሞ ሰው ሊከታተለም ይገባል። አንድ ቤት እኮ ዝም ብሎ አናጺ ዝም ብሎ ሰርቶ እኮ አስረክቦ እንኳን አይደለም ያኔ የቀረው ነገር ካለ ራሱ ማየት አለ። ዝም ብሎ አናጺ ያኔ የቀኑን ሰርቶ ሊሄድ ይችላል። እናንተም ከፍላችኋል አናጺውን። ግን ያ ቤት ያኔ እንዴት ነው ብሎ ቼክ የሚያደርግላችሁም ሊሆን ይገባል ማለት ነው። እናንተ ቅርብ ሰው የምትሉት ግዴታ ሰርታችሁ ሰራን ብቻ አይደለም ባናጺ ብቻ ማለት ነው። ውድ ተመልካቾች ቤት ክትትል ያስፈልገዋል። ቤት ደግሞ እንደ ትንሽ እንደ ቀላል ነገር አይታይም። ያኔ መቼም ብሩም ቀላል ነገር አይሰራውምና ጉዳዩም እንደ ትንሽ ነገር እንዳታዩት ነው። ያኔ እናንተ እንደምክር ነገር ነው ይዤላችሁ የመጣሁት። እንደምታዩት እንግዲህ ይሄ ቤት ተለፍቶ እንዳልተለፋበት ቤት ነው የሆነው። ውድ ተመልካቾች እንግዲህ ያኔ አሁን ይሄ ቤት በነገራችን ላይ ከትንሹ አንስቶ እንደው እስከ 900 ሺህ ድረስ ይጨርሳል፣ እስከ 1 ሚሊዮን ድረስ ይጨርሳል። በነገራችን ላይ አሁን ቦታው ነው ያኔ እስከ 400 እስከ 500 ያህል ነው። ጠርቦ ማስጋጃው ምኑ ሲል ላይ ድረስ ነው የሚሄደው። አሁን ቤት የጀመራችሁ ታውቁታላችሁ፣ የሰራችሁትም ታውቁታላችሁ ማለት ነው። ውድ ተመልካቾቼ እና ይሄን አክል ልፋት እየተለፋበት እናንተም ብትጠነቀቁ ያኔ ከዚህም ይሄን ቪዲዮ አይታችሁ ትምህርት ብትወስዱበት ብዬ ነው ወደ እናንተ ይዤላችሁ ብቅ ያልኩት ማለት ነው። ውድ ተመልካቾቼ እኔ እንዳስተያየት ማለት ነው እርግጠኛ ነኝ አሁን ይሄ ቤት ያኔ ወርቆ ምንም የሚጠቀም ሰው አይኖርም እዚህ ላይ ማለት ነው። በነገራችን ላይ የምትጎዱትም እናንተ ናችሁ፣ ቁሞ የምትጠቀሙት እናንተ ናችሁ ማለት ነው። ውድ ተመልካቾቼ ያኔ አሁን ይሄ ቤት ወደቀና ያኔ እዚህ ያለ ሰው ይጠቀማል ማለት በነገራችን ላይ ቤተሰቦቻችሁም ሆነ ሌሎቹ ይጠቀማሉ ማለት አይደለም። ግን እናንተ ደግሞ ያኔ ክትትል ብታረጉበት ልላችሁ ፈልጌ ነው። ግዴታ ተገዝቷል ብቻ ተሰርቷል ብቻ ብላችሁ ችላ ባትሉት ያኔ ያለውን ነገር በግልጽ ብታዩት ያኔ እናንተ የተባለ ንብረት መጨም ብር ኢንቨስት አድርጋችሁበታል። ኢንቨስት ያደረጋችሁበትን ነገር ያኔ ብታዩት እንዲሁም ደግሞ ቅርብ ባለ ሰው ብትከታተሉት አሪፍ ነው እላለሁ ማለት ነው። ውድ ተመልካቾቼ እኔ እንግዲህ እንዳጭር ምክር ነገር ነው ይዤላችሁ የመጣሁት። እናንተም ደግሞ እስኪ ያኔ በእንደዚህ ያለ ቪዲዮ እንዲመጣ በተለያዩ ቪዲዮዎች እንዲመጣ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ሼር ያደረጋችሁ አበረታቱኝ ውድ ተመልካቾቼ።
አሁን ሁሉ ነገር በተጨመረበት ያኔ አሁን ሁሉ ነገር በተወደደበት ሰዓት ልብ እንድትገዙ ስለፈለኩ ነው። ውድ ተመልካቾች አሁን ሁሉም ነገር ጣራ ነክቷል። ያለ ማካበድ ያኔ እናንተ የምትሰሙት የምታዩት ነገር ነው እና ያኔ ይሄ ማካበር ነገር የለውም እና እናንተም ታውቁታላችሁና ገንዘባችሁን ጥንቃቄ አድርጋችሁ ያዙ። እኔ ምንም ልላችሁ አይደለም፣ ደህና ነገር ላይ አርጉ። ያኔ በተለይ ደህና ነገር ላይ አርጉ። እናንተም ነገ መጣችሁ እኮ አሁን እዚህ እኮ ባዶ ነው የምትሆኑት። ያኔ አሁን አቱ ያኔ ኢንሻአላህ አላህ ይኖራችኋል። በነገራችን ላይ ግን አለም ብላችሁ የመጣችሁበት ቦታ ዝም ብሎ አለውጉት ሆነ የወደቀው ምንም እንደሌላችሁ ሰውት ማለት ነው። ውድ ተመልካችና ምን ልላችሁ ነው፣ የልፋታችሁን ውጤት በጥንቃቄ ያዙ። ስትመጡ ማገር ቤት ያኔ ትቆሩበታላችሁ። በደስታ የምኖርበት ለእናንተው ነው እና ውድ ተመልካቾቼ እንግዲህ እስካላችሁ ድረስ ሰላማችሁ ይብዛልኝ።